ልክ የተረዳችሁትን ያክል ነው። እኔም ደግሞ ባየሁት ልክ የተረዳሁትን ያክል ነው ማለት ነው የምረዳው። ምክንያቱም ሰው ባየው ልክ ነው የሚረዳውና በእናንተም አልፈርድም፣ እንግዲህ በእኔም አትፍረዱብኝ ማለት ነው። እና ቢያንስ 3 ሰዓት አካባቢ ላይ ከምሽቱ 3 ሰዓት ላይ ሌባ ገባ ማለት ነው ቤት ውስጥ። እኔ በማውቀው ልንገራችሁ። እና ድምጽ የተቋረጠ እንዴ? አልተቋረጠማ። ደህየ ሲሉኝ ከበድ ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድሌን ላገኝ ባጄ እንደገና ትናንት ወድቅ ያለው መከራ አደናቅፉ እንደገና ቀና እላለሁኝ ወዱዱ ደግፉ እንደገና ጽናት ሸልሞኝ እስክቆም ካምባ ከጥልመት ጉራ ብወት ከጉድባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ መሐመድ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሰላም ጤና ይስጥልኝ። ቤተሰብ እያለ ለካ እረስቼው ነው። አይ እንዴት ናችሁ? ደህና ናችሁ? አይ ከኔ ጋር አልሐምዱሊላህ ረብል ዓለሚን። በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ። እንግዲህ ሰሞኑን ጠፍቻለሁኝ እና ኢንሻአላህ እስኪ ዛሬ ልዘይራችሁ ብዬ መጥቻለሁ ማለት ነው። አለኩል ሐልን እንዴት ናችሁ? ደህና ናችሁ? የማዳም ቅመሞች ስራ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ረብል ዓለሚን አሪፍ ነው አልሐምዱሊላህ። እና የሆነ ቪዲዮ ለቅቄ ነበርና ከዛ ወዲያው ነው የደለትኩት ማለት ነው። 100 ሰው እንዳየው ደለትኩት። አስተያየታችሁን አይቼ በዚህ አያያዝማ በቃ አጥቦ ሊያስወጡኝ ነው ብዬ ደለትኩት ማለት ነው። አለኩል ሐልን የሆነ ቪዲዮ ለቅቄ ነበረ ቤት ውስጥ ሌባ ገባብን ምናምን ብዬ ለቅቄ ነበር ማለት ነው። እና እዛ ላይ ኮመታችሁ ላይ ልጆች በጣም አላችሁ እናንተ በካሜራው ልክ የተረዳችሁትን ያክል ነው። እኔም ደግሞ ባየሁት ልክ የተረዳሁትን ያክል ነው ማለት ነው የምረዳው። ምክንያቱም ሰው ባየው ልክ ነው የሚረዳውና በእናንተም አልፈርድም፣ እንግዲህ በእኔም አትፍረዱብኝ ማለት ነው። እና ቢያንስ 3 ሰዓት አካባቢ ላይ ከምሽቱ 3 ሰዓት ላይ ሌባ ገባ ማለት ነው ቤት ውስጥ። እኔ በማውቀው ልንገራችሁ። እና ድምጽ የተቋረጠ እንዴ? አልተቋረጠማ። 3 ሰዓት አካባቢ ላይ ባለቤቴና ለዋ ያክስቱ ልጅ ነበርና ሌባ ገባ ተብለን ሄድን ማለት ነው። ግቢ ውስጥ ስንሄድ ሽንት ቤት ውስጥ ገብቶ ዘጋ ማለት ነው። ጸጥ አለ እና ሽንት ቤቱን ቆለፈ። በቃ ቆልፎ ቁጭ አለ ማለት ነው። ከዛ ብናናግረው እኛ ባናግረው ባለቤት ያናገረ ባለቤት ያክስቶች ልጆች ምናምን አሉ። እነዚህ ሁሉ ቢያናግሩ ጭራሽ ሰው የለም ብለን እንድናምን አደረግን ማለት ነው። ከዛ በጭራሽ እንደውም የሸይጣን ነው የዘጋው ሽንት ቤቱን እንጂ ሰው አይደለም እስከምንል ማለት ነው። ቢያንስ እንኳ የ2 ሰዓት ያህል ጸጥ አለ። በቃ ጸጥ ረጭ አለን ማለት ነው። እና ያችን ቀን ሳስታውሳት በቃ ሳቄ ይቀርበኛል። መጨረሻ ላይ በቃ ለህግ አካል ደወልን ማለት ነው። ደወል እነሱ ወንዶቹን ቢቢሉንም እኛ ደወል እንደዚህ ሌባ ገብቶብናል እና እያናገረን አይደለም ብለን ደወልን ማለት ነው።
መጣ ፖሊሱ ቢያቀባብል ቢያስጮህ መሳሪያውን ከዛ ቢያስጮህ የምን መሳሪያ ነው አንሰማም። ከዛ ና ውጣ ሳትወጣ ሳልወጣ በር እገነጥላለሁ ተባለ። ፖሊስ ጣቢያ ተደወለ። ፖሊስ ጣቢያዎች እንደዛ ተነገራቸው። በቃ መጡ፣ ተረኞች መጡ፣ ጠባቂዎች መጡ። ምንም ወሬ የለም ማለት ነው። መጨረሻ ላይ በሻወር ቤቱ በኩል በሻወር ቤቱ በኩል ፌሮ እንደያዘች ልጁ አይቷታል። ወንድ ነው የሚመስለው። በሻወር ቤቱ ላይ ፌሮውን እንዲያቀብል ትዕዛዝ አቀበሉ። ፊሽካ እየነፉ ማለት ነው። ከዛ በኋላ ነው ሴት መሆኗን ያወቅነው። እንደውም እስከምትወጣ ድረስ ሀቂቃ አላመንኩም እኔ ለራሴ ሴት ናት ብዬ ጭራሽ የሚታወቅ ሰው ሆኖ በቃ ድምፁን ያጠፋው እንዲታወቅ ስላልፈለገ ነው። ስለዚህ የሚታወቅ ሰው ነው በቃ ተጋደሉ የሚለው ነው በቃ ወላሂ አይምሮዬ ላይ ያለው ማለት ነው። መጨረሻ ላይ ሴት ነኝ ማለት ጀመረች። ሴት ነኝ ላድር ነው የገባሁት አትንኩኝ ማለት ጀመረች ማለት ልክ እንደ እብድ ማጫወት ጀመራት። መጨረሻ ላይ እንደ እብድ ማጫወት ጀመራት። ለፈልፍ ጀመር ሽንት ቤት ውስጥ ምናምን ምን ትላለች? ለሁለት ሰዓት የተጠበቀ ሌባ እብድ ነኝ ሲባል በሻወር ቤቱ ላይ የያዘችው መሳሪያ እንድታቀብል ተነገራት። በሻወር ቤቱ ላይ ያቀበለች ፌሮውን ማለት ነው። እንደ ትቢያን ፌሮ ይዛለች። ያንን አቀበለች። በሻወር ቤቱ ተቀበሏት። ክፈች ብትባል እምቢ አለች። ጭራሽ አልከፍትም አለች። ውሃ ምልደፉባት። እብድ የሆነ ሰው ውሃ ይፈራል ሐቂቃ ወላሂ። ከዛ ጭራሽ እምቢ አለች ማለት ነው። አልከፍትም አለች። እኛም ሴቶቹ ብናናገራት መጨረሻ ላይ በቃ ቢያንስ 3 ሰዓት ድረስ ቆይታለች ማለት ነው። እስከ 6 ሰዓት ድረስ 6 ሰዓት ላይ ሂዱልኝ እኔ ከፍቼ ልውጣ አለች። አንድም ሰው እንዳያይዝ ሂድም እኔ ከፍቼ ልውጣ አለች። ከፖሊሶቹም እንዳለ ተበተኑ ማለት ነው። እኛ ወደ ቤታችን ገባን። ደፈጡ። ከፍታ ወጣች። ከፍታ ስትወጣ ወደ ያዟት ማለት ነው። ሲይዟት በቃ ስናያት እንደምታዋት ናት። አይታችኋታል። ድምፁን አጥፍቼ በነገራችን ላይ ኮሜንታችሁን ፈርቼ ሳይሆን ትንሽ የህግ አካሎች ያለ ፈቃዳቸው ካሜራ ላይ አልለቅም በሚል ነው እንጂ እኔ ኮሜንታችሁን አልፈራም። ምክንያቱም ሰው ባየው ልክ ነው የሚፈርደው እና ባያችሁ ልክ ስለሆነ ምንም አይመስለኝም ኮሜንታችሁ ማለት ነው። እና አስገባላችኋለሁ ድምጿን ቀንሼ ኢንሻአላህ ታውታላችሁ ማለት ነው እዚህ ጋር እና ከፈተች፣ ወጣች፣ ተያዘች። መጨረሻ ላይ ብዙ ነገር ብላለች። ከይሄ ነው የመጣሁት፣ ከቆም ነው የመጣሁት፣ ከዚህ ነው የመጣሁት። ሐታ ከፖሊሶቹ ጋር ስትነጋገር እኔ እኮ መከላከያ ነኝ ምን ትሴኝ እያሉት የእነሱን አባል ሁሉ መጥራት ጀመረ ማለት ነው። እና የኮፋን ግድ ነው እስከምትል ድረስ ተልከሽ ነው እንደመጣሽ እስከምትባል ድረስ ማለት ነው። እና በጭራሽ ፖሊሶቹም አላመኑም። ወጣች። ተወጣች በኋላ ተደወለ፣ ይዘዋት ሄዱ ማለት ነው። እና በዛ ሰዓት እኛ የቀረጽናት እዛ ላይ ቁጭ ብላ ትንሽ መታት እንጂ እኔ ባለ እንጂ ፖሊሶቹ ራሱ አልመቷትም። በኋላ ላይ ነው የመቷት ማለት አውቀው አበድ እንደሆነች ሲረዷት ነው የመቷት እንጂ ማንም የነካትም የለም ነበረ። እጇ እንዳለ የቆሰሰለ ነው። ከዛ ኩፍታ ስጡኝ ማለት ጀመረች። በእኔ እይታ እናንተ እኮ ልክ ናቸው። በእኔ እይታ ግን ጉፍታ የሚያስፈልጋት ልጅ አይደለችም። በቃ እንደ እብድ ጨዋት በሚል ነው እንጂ የሚያስፈልጋት አይደለችም። አንዴ ክርስቲያን ይሁን መስቀል ትላለች፣ አንዴ ማጠራው የቄስ ዘር የቀልቻ ዘር
የላትም በቃ ሁሉንም ትጠራለች ማለት ነው። እና እኔ በዛ ሰዓት ስለተናደድኩ ነው እንደዛ እንደውም እያስለፈለፍኳት ነበረ። ጭራሽ ለምን ብርድ ልብሱን ወሰድሽ ምናምን እያልኩ እያስለፈለፍኳት ነበር እንጂ እንኳን ልሰጣት ማለት ነው። እኔ እኔ ያሳለፍኩትን እናንተ ስለማታውቁ በዛ ሰዓት ሙስሊም አይደለሽም ወይ እንዴት ኩፍታ እያለችሽ ምናምን እያላችሁ ነበረ። በጭራሽ እንደዛ የምትደረግ አይደለችም። መጨረሻ ላይ የህግ አካሎች መተው ወሰዷት ማለት ነው። አልክልሃልን ኢንሻአላህ ድምጿን አጠፋለሁ። ትንሽ የህግ አካሎችም ከፖሊሶችም ጋር ምናምን እያወሩ ስለነበረ ለእኔ ጥሩ አይደለም ያለሁት ኢትዮጵያ ላይ ነው እና ያንን በሚል ነው ያጠፋሁት። አስገባላችኋለሁ። አልክልሃልን አትበሉ። በተረዳችሁት ልክ ነው እላችኋለሁ። በተረፈ እንዴት ናችሁ? ደህና ናችሁ? አይ ዜድ መሐመድ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በምታበረታቱኝ ውድ እህቶች ወንድሞች እጅግ አድርጌ አመሰግናለሁ። አዲስ ከሆናችሁ ለዜድ መሐመድ ቤት ሰብስክራይብ ላይክ እያደረጋችሁ አበረታቱ። ኮሜንት አድርጉልኝ። እናንተ ኮሜንት ለእኔ ብርታቴ ነው። በዛ ላይ ስብርር አድርጎ ቁጭ አደረገኛል። ሲያስፈራ ኮሜንታችሁ ወላሂ እንዴት እንደሳቅኩ ስነሳ ጧት አጥባችሁ አስጠታችሁኛልና እናትዋ ለምን ሰራሽ? ብርድ ብሱን ለምን ያነሳሽ? ብርድ ብሱን ለምን ሰራሽ? እኔ ቤት ነው የምተኛው። ይሄ ማነው? ሜንጦ ጉድሽ የሚወጣ ያንቺ ታውቂኛለሽ? ጉድን የምን ጉድ ያለኝ ያው አፈርኩኝ አመመኝ አድነክቼ ሌባ አንቺ ሌባ ነሽ። ሌባ ነሽ? አዎ ሴት ይሰርቃል። ሴት ይሰርቃል ወይ ባልሽ ባገኙ ይሄው አዎ አዳሩ ልስጥሽ 77 ሌላ ቃል ያዘኝ ወዱ ማረጋኔ ታረክሹ ጠፋን ወላሂ ሁሉና ላይ ገባን ቤት ይፍጠዛት ማነው ወስቲ የኔ ሐላፊ ማንም የለም ተፈጠርማ እንዴ ያሳየው ማልቆ